ሁላችንም በዚህ ምድር አንድ ይዘን የመጣን ነገር አለ። ሶስት አይነት ሰዎች ነው በአብዛኛው በዚህ ምድር ላይ የሚገኙት። አንደኛ የተፈጠሩለትን አላማ ምን እንደሆነ ያላወቁት፣ ሁለተኛ ደግሞ የተፈጠሩለትን አላማ አውቆ ነገር ግን መስራት ተከበዳቸው፣ ሶስተኛ ደግሞ የተፈጠሩለትን አላማ አውቆ እየሰሩበት ያሉ ሰዎች። መጥፎ ባህሪያችንም ጥሩ ባህሪያችንም ችሎታችንም የተለያየ ነገሮቻችን ስናሳይ ነው ሰዎች የሚይዙት እንጂ ስኖርም ብቻ አይደለም። ስለዚህ ትልቅ የምትሉት በውስጣችሁ ያመቃችሁት ይሄ ነገር ወጥቶ ለብዙ ሰዎች እንዲህ መሆን ይችላል የምትሉትን ነገር ወደ ውጭ ያውጡት። ሰዎች እናንተ የሚረዱት እናንተ ባሳያችሁት አክሽን እናንተ ባሳያችሁት ተግባር ነው እንጂ እናንተ ውስጥ ያለው ትላልቅ ነገሮች ምንም እናውቀው ነገር አለ። ሰላም እንዴት ናችሁ? ሰላም ለእናንተ ይሁን ብዬ እኔ የታችሁን ሴኔ ብርብሳ ወደ እናንተ መጥቻለሁ። ይህንን ቻናል ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንድትከታተሉን እንዲሁም ለሌሎችም ሼር በማድረግ ከጎኔ እንድትቆሙ ጠይቃቸዋለሁ። መልካም ቆይታ። እሺ ውድ ተመልካቾቻችን ዛሬ የምናየው ርዕስ መኖር ላይ ብቻ ሳይሆን ማኖር ላይ ስራ የሚል ርዕስ የያዘ ትምህርታዊ ቪዲዮ ይዤላችሁ መጥቻለሁ። ውስጣችን የተለያየ ነገሮች ይኖራሉ፣ የተለያየ ችሎታዎች ይኖራሉ። የተለያየ ለሰዎች ያለን ፍቅርም ሊሆን ይችላል፣ ለሰዎች ያለን ጥላቻም ሊሆን ይችላል፣ ችሎታም ሊሆን ይችላል፣ የተለያየ ስጦታም ሊሆን ይችላል። ብዙ ነገር ውስጣችን አሉ። ማንም ሰው ወደዚህ ምድር ያለ አንዳች ምክንያት ወደዚህ ምድር የመጣ ማንም የለም። ምናልባት የመጣበትን ምክንያት ያላወቀ የመጣበትን አላማ ያላወቀ ብዙዎቻችን ልኖር እንችላለን። ሶስት አይነት ሰዎች ነው በአብዛኛው በዚህ ምድር ላይ የሚገኙት። አንድ የተፈጠሩለትን አላማ እስካሁን ያላገኙት፣ ሁለተኛ ደግሞ አግኝተው መስራት ያቃቱት፣ ሶስተኛ ደግሞ አግኝተው እየሰሩበት ያሉት። እደግመዋለሁ። አንደኛ የተፈጠሩለትን አላማ ምን እንደሆነ ያላወቁት፣ ሁለተኛ ደግሞ የተፈጠሩለትን አላማ አውቆ ነገር ግን መስራት ተከበዳቸው፣ ሶስተኛ ደግሞ የተፈጠሩለትን አላማ አውቆ እየሰሩበት ያሉ ሰዎች። እነዚህ ሶስት አይነት ሰዎች ነው በዚህ ምድር ላይ በአብዛኛው የሚገኙና እኔ ዛሬ ደግሞ ላወራበት የመጣሁት ውስጣችሁ ያለውን ነገር ካወቃችሁ በኋላ ይዛችሁ ለተቀመጣችሁት ሰዎች። ብዙ ነገር ውስጣችን አለ እንደምናውቀው፣ ብዙ ችሎታም ውስጣችን አለ። በተለያየ ዘርፍም ደግሞ እንዳለ ሌሎች ሰዎችንም ነግሮን ይሆናል። አጠገባችን ያሉ ሰዎች ሊነግሩን ይችላሉ። እኛ ራሳችን ውስጣችን ያለው ነገር አውቀን ሊሆን ይችላል። ነገር ግን ውስጣችን ያለው ነገር መኖሩ መቀመጡ ብቻውን ምንም አይነት ጥቅም የለውም። እናንተስ አብዛኞቻችሁ ምን ላይ ናችሁ? ብዙ ነገር በውስጣችሁ እያለ፣ ብዙ ችሎታ በውስጣችሁ እያለ ይሄን ነገር በማውጣታችሁ ስራ ላይ ባለመዋል እንደማንኛውም ተራ ሰው እየተንቀሳቀሳችሁ ነው ወይስ ውስጣችሁ ያለውን ነገር ስላላወቃችሁ ነው ቁጭ እያላችሁ ያለው? ሁላችንም ለዚህ ምድር አንድ ይዘን የመጣን ነገር አለ። ሲጀመር የተፈጠነለት አላማ ማለት ራሱ ለዚህ ምድር ይዘን የመጣን አንድ ነገር ማለት ነው። የተፈጠነለት አላማ ለእርስ በርስ ነው፣ አንዱ ለአንዱ ማለት ነው። የተፈጠነለትን አላማ ወጥተን አውጥተን ካልሰረንበት እንዳልኳቸው ከሌላ ጋር ምንም የምንለያይበት ምንም አይነት ምክንያት የለንም። ውስጣችሁ ምንድነው ያለው? ይሄ ነገር እችላለሁ፣ ያ ነገር እችላለሁ፣ እኔ መስፈን እችላለሁ፣ እኔ መዘመር እችላለሁ፣ እኔ መስበክ እችላለሁ፣ እኔ መሮጥ እችላለሁ፣ እኔ ማስተማር እችላለሁ፣ የተለያዩ ነገሮች እንትን መሆን እችላለሁ ብላችሁ በውስጣችሁ መቀመጡ ብቻውን ምንም አይነት ጥቅም የለውም። መቻላችሁ ጥሩ ነው። እኛ ግን የምናውቀው መቻላችሁን ሳይሆን አውጣችሁ ሲሰሩ ነው ችሎታችሁን ማወቅ የምንችለው። ማንም ሰው አንዳንድ ነገር ሊኖረው ይችላል እንዳልኳቸው። በዓለም ላይ ያሉ ሰዎች ከኛ በተለያየ ነገር የበለጡና በጣም ይሄዱ ልዩ ፍጡር የሆኑ ሰዎች ሳይሆኑ እኛን የቀደሙን ወይ ደግሞ ከኛ በጣም ብርቱ መስለው የሚታዩ ሰዎች ከኛ በጣም ብርቱ ስለሆኑ ሳይሆን ውስጣቸውን ያለውን ነገር አምኖበት ሰርቶ ለዓለም ያዳረሱ ሰዎች ናቸው። በመጀመሪያ ውስጣቸውን ያለውን ነገር አውጥታችሁ የሚሰሩበት የመጀመሪያ መንገድ ውስጣቸው ባለው ነገር ማመን ነው። እናንተ ውስጣችሁ ባለው ነገር ላይ ካላመናችሁ ሌላ ሰው እንዴት ማመን ይችላል? አንድ ጸሐፊ እንደዚህ ያለ አንድ የገባህ ነገር በአጭር ቋንቋ አንድ ነገር ለሰው ማስረዳት ካልቻለ ለአንተ ራሱ አልገባህም ማለት ነው አለ። ስለዚህ ውስጣችሁ ያለውን ነገር መጀመሪያ እናንተ በደንብ እርግጠኛ ስትሆኑበት ስታምኑበት፣ ይሄ ነገር እንደዚህ ባረግ በእርግጠኝነት ይሄ ይሆናል፣ እንደዚህ ባረግ እርግጠኝነት ይሄ ይለወጣል፣ እንዲህ ይሆናል ብላችሁ መጀመሪያ የራሳችሁ ባላችሁት ነገር ሙሉ ኮንፊደንስ ያስፈልጋችኋል። በዛ ነገር ላይ ሙሉ ኮንፊደንስ ካላችሁ እንደዛውንም ያ ነገር በኮንፊደንስ የመስራት አቅምና ችሎታ ይኖራችኋል። አለበለዚያ እናንተ ሙሉ ኮንፊደንስ በነገሮቹ ላይ ከሌላችሁ ሌላንም የማሳመን አቅም አይኖራችሁ። ችሎታችሁን ወደ ውጭ የምታወጡበት የመጀመሪያው መንገድ የምትችሉትን ነገር ካመናችሁ፣ ሁለተኛ ደግሞ
እንደምትችሉ በማሳየት ነው። የትኛውም ውስጣችን ያለውን ነገር አውጥተን ወደ ውጪ በማሳየት ነው እንጂ ውስጣችን በመያዝ ብቻ አይደለም። ለዘመናት ውስጥና ያለውን ነገር መያዝ ማጠራቀም ምንም ጥቅም የለውም። አንዳንድ ሰው አይታችሁ ከሆነ በተለያየ ችሎታ ወይ ደግሞ በተለያየ ዲግሪ የተለያየ እውቀት የተለያየ ሙያ ይዞ ቁጭ ይላሉ። ይሄም ሙያችሁን እናንተ ካላሳያችሁ በስተቀር እንደዚህ ማወቅ አንችልም። ስታሳዩን ነው ማወቅ የምንችለው። እኔ እንደዚህ ማድረግ እችላለሁ፣ እኔ እንደዚህ መሆን እችላለሁ፣ እኔ እንደዚህ መሆን እችላለሁ። እኛ ታዲያ አትችልም መቻል ነው አሳየን ነው በተግባር። ሰው የሚይዘው የተግባሩን ነው እንጂ የውስጤን አይደለም። ፍቅር ራሱ ሰው የሚይዘው ካንተ የገለጽክለት ያህል ነው እንጂ በውስጥ ያለው ትልቅ ፍቅር፣ በውስጥ ያለው ትንሽ ፍቅር፣ በውስጥ ያለው መጥፎ ነገር፣ በውስጥ ያለው ደግሞ ጥሩ ነገር፣ ይሄን ማወቅ የምንችለው እያንዳንዱ ስታወጣ ብቻ ነው እንጂ ሲኖር ብቻ አይደለም። አንተን የሚያውቅ ከማንም በላይ እግዚአብሔር ነው። ከዛ በኋላ አንተ ነህ። እኛ የምናውቀው የምታሳየውን ብቻ ነው። የምታሳየውን ፊሊንግ ነው፣ የምታሳየውን እንቅስቃሴ ነው፣ የምታሳየውን ስራ ነው። ጥሩ ሰው ነኝ እኮ ብለህ ብታስረዳን እኛ ጥሩነትን እኮ ጥሩ ነኝ ብለህ አይደለም የምታስረዳን። ውስጥ ያለው ጥሩነትን በተግባር ስታወጣ ስታሳየኝ፣ እኔ እኮ ይቴን በጣም ነው የምወዳት እኮ ይቶን በተግባር አሳያ። እኔ እኮ አባቴን በጣም ነው የምወዳት እኮ በተግባር አሳያ። እኔ እኮ ሚስቴን በጣም ነው የምወዳት፣ ፍቅረኛዬን በጣም ነው የምወዳት እኮ በተግባር አሳያ። ለምን ውስጣቸው ያለው ነገር ራሱን የቻለ አካል አለው፣ ይዞ የሚወጣ አካል አለው። ውስጥና ውጪ ሲመሳሰል ለራሳችሁ ደስታ ነው። ውጭና ውስጥ አለመመሳሰል ለራሳችሁ እንቅፋት ነው። ይሄም ማመሳሰል ለራሳችሁ እድገት ነው። ሰዎች እናንተ የሚረዱት እናንተ ባሳያችሁት አክሽን፣ እናንተ ባሳያችሁት ተግባር ነው እንጂ እናንተ ውስጥ ያለው ትላልቅ ነገሮች ምንም የምናውቀው ነገር አይደለም። ስለዚህ ትልቅ የምትሉት በውስጣችሁ ያመቃችሁት ይሄ ነገር ወጥቶ ለብዙ ሰዎች እንዲህ መሆን ይችላል የምትሉትን ነገር ወደ ውጪ ያውጡት። በአንድ ጊዜ ማውጣት ባችሉም እለት በእለት ቀን በቀን ሰዓት በሰዓት እያላችሁት በየትንሹ እያወጣችሁት አሳዩ እንጂ ውስጣችሁ ያለውን ትልቅ ፍቅር ማንም ሰው ማወቅ አይችልም። ውስጣችሁ ያለው ትልቅ አቅም ማንም ሰው ማወቅ አይችልም። ውስጣችሁ ያለው ትልቅ ጸጋ ማንም ሰው አያውቅም። ስለዚህ ዘማሪ ከሆንሽ መዝሙርሽን አሳይንና እኛም ወይ ላይክም ከሆነ ኮሜንትም ከሆነ እንስጠው። ይሄ ነገር እንደዚህ ቢሆን ያ ነገር እንደዚህ ቢሆን እንበል። ዘማሪነትሽን በዚሁ እንወቅ። እንደዛውንም ደግሞ ሰባኪ ከሆንክ እንደውንም ሌሎች ዘርፎች በተለያየ ነገር የምትሉን እያንዳንዱ አውጣና ሰዎችም አውቶ በዛኛው እንያዝ እንጂ በእንደዚሁ እንደዚህ ይችላል ማለት ብቻ ምንም አቅም የለው። ባይሆን አመታቶችን ያስቆጥራል እንጂ በአመታቶች ምንም ነገር የምታስቆጥረው ነገር አመጣልህም። ይህ ለአንተ ራሴ ነው። ችሎታዬን አውጣ፣ አቅሜን አውጣ፣ ፍቅሬን አውጣ፣ የትኛውም ነገር ወደ ውጭ አውጣ። ስታወጣ በማውጣት ሰዎችን ያስረዳ። ሁለት አይነት መንገድ፣ አንድ በመናገር ሁለት በማድረግ እንጂ ውስጥ በመቀመጥ ብቻ እያንዳንዱ ነገር ሲወጣ እንጂ ማወቅ የምታው ሲኖር ብቻ አይደለም። ለእናት የምታሳየው፣ ለአባቴ የምታሳየው፣ ስራ ባልደረቦች የምታሳየው፣ ለእያንዳንዱ ነገር የምታሳየው ነው የምትይዘው። መጥፎ ባህሪያችንም ጥሩ ባህሪያችንም ችሎታችንም የተለያየ ነገሮቻችን ስናሳይ ነው ሰዎች የሚይዙት እንጂ ሲኖርም ብቻ አይደለም። ስለዚህ እያንዳንዱ ነገር በመኖሩ ብቻ ሳይሆን በማኖር ወደ ውጪ በማውጣት እያንዳንዱ ችሎታችን በማሳየት ራሳችን ሆነን ለመኖር ጥረት እናድርግ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ጥሩ አንዳንድ ትምህርታዊ ነገሮች እንደወሰዳችሁ ተስፋ አደርጋለሁ። ደሞም እንደምትሰሩበትም ተስፋ አደርጋለሁ። ቀጣይ አዲስ ይዤ እስኪመጣላችሁ ድረስ ይህንን ደግሞ ላይክ፣ ሰብስክራይብ እና ሼር በማድረግ በሰብ እንድትሆኑ ጋብዛችኋለሁ። መልካም ጊዜ።